ነይ ሀገሬ ጠግበሽ ደሪ ቤተሰብ ዛሬ ትልቅ ቀን ነው ለእያንዳንዳችሁ ጮርናቄ በኔ ጮርናቄ ፓስቲ ድርዬ ነው ብለን አልነበር በፊት ነው ኑሮ ሳይወደድ በፊት የድርዬ ነው ብለን ነበር አሁን ግን ሰፊው ህዝብ መተኬ ለኬኬ ብሏታል ሰፊው ህዝብ ወፋፍራም ሰዎች ለማለት ነው በዚህ ምን ተገኝቶ ነው በጮርናቄ የምታንበሸብሸን ዛሬ ከአድናቂዎቼ ለውለታዬ ምላሽ ያድናቆት ደብዳቤ ደረሰኝ ሂሩቴ እድሜን ሙሉ ታከተኝ ሰለቸኝ ሳልን ሳገለግል አስተዋሽ እንደሌለው ጥሩምባ ስቆጠር ምንም ያልሰሩ ሰዎች በሚንቆለጳጳሱበት አገር የተደናቂ ተመልካች ሆኜ ቀረው ልክ ይሄ የበይ ተመልካች እንደሚባለው የተደናቂ ተመልካች ሆኜ ቀረው ስል ለካ ሰው አለ ለካ አድናቂ አለ ለካ አድማጭ አለ ለካ መንገዴን አልሳትኩም ለካ ከትምህርት ቤት ኮዴን አላመጣሁትም ለካ ነገ ትምህርት የለም ለካ ነገ ስራ በጠዋት መግባት አለብኝ ለካ ቤተሰቤ ቀልደኛ ነው ለማንኛውም አዳምጡ የተጻፈልኝን ያድናቆት ደብዳቤ እሺ የሰማይ ስፋቱን የውቅያኖስ ጥልቀቱ አንቀርም እንዴ እንደዚህ አይነት ፖስታ ጀማመር እሺ እኔ ቤዛ ህይወቴን በጣም ይሄም ያስፈልግም ተወልጄ ያደኩት ከመካከለኛ ቤተሰብ ይሄም ታዩ የሷጣጣ ነው ከባለቤቴ ጋር ስንገናኝ ይሄም ሰውንት ልጆች ያስፈልግም ወዴት እሺ ዝርዝር ነገር ነው ህይወቴ በስቃይ የተሞላ ጋዜጠኛ ጀግና ይሆናል ብዬ አስቤ አላውቅም ነበር አንተ ግን ለኔ ጀግናዬ ነህ በእውነት ነፃ አውጥተኛል ከልቤ አመሰግናለሁ የዘወትር አድናቂ የሁሌም አፍቃሪ ቤዛ አግኝቼ ውለታህን መከፍልበት ቀን እየናፈኩኝ የሆነ ስዕል አለ የማይነበብ ከዛ መጨረሻ ላይ ይሄውና x0 3 ጊዜ ያለፈ ታሪኳን በዜሮ አባስተዋለች እንደዚህ አተ ይሄው አይሽ ኤክሶ እኮ ነው የሚለው ኤክሶ ምን ማለት ነው ማቀፍ መሳም ነው እኔ መቻውኩኝ ላይ ያለውም ይሄ በጦር የተወጋው ልብ ስዕሉም እሱ ነው ማለት ነው ለኔ አልገባኝም ይሩቴ ለካ ማቀፍ መሳም ሶስቴ እያቀፈች መሳም ፈልጋለች ማለት ነው እኔ ጥሩ ነው እንዴ ጥሩ ደብዳቤ ነው ወይ ይሩቴ ቀንተሽ እንዳይሆን አደራሽን ይሄ እኮ ያድናቆት ደብዳቤ እኮ ነው ይሩቴ እርግጥ ነው አንዳንድ አድናቆት ወደ ፍቅር ይለወጣል ይባላል ግን እኔ ምን አጥቼ እኔ ይሩት ላይ ምቀና ባንተ ደብዳቤ ጥሩ ደብዳቤ ነው ያልኩት እሺ ግን ለዚህ አንድ ፓስቲ ትደግሚያለሽ ኤክሶ ና እንግባና የሂሩቴን የግራጁዌሽን ፎቶ ከዛ ከፍሬም ውስጥ አውጥተን ይሄን እንሰቅላለን ና ሁኛ አንቺ ሁሉ እሱ ይበቃ ና